በመጀመሪያ እነዚህ ሁለት ዱቄቶች ያስፈልጉናል። እነዚህን ሁለት ዱቄቶች የትኛውም ሱፐርማርኬት ማግኘት ትችላላችሁ። በተመጣጣኝ ዋጋ ይሸጣሉ። በመቀጠል ቪሰን ሜል የሚለውን ነጩን ዱቄት ብቻ ኦቨን ውስጥ ለማስገባት እንዘረግፈዋለን። እዚህ በምታዩት ሳህን ላይ እና ጥቁሩን አንከተውም። ሮገን ሚሽፕሮት የሚለውን ዱቄት በኋላ ላይ ነው የምንከተው፣ አሁን አንከተውም። ከዛ ኦቨናችንን ሬዲ እናደርገዋለን። ዲግሪ ሴልሺየሱን በ250 በመጨረሻው ላይ እናደርገዋለን። ኤፉን ደግሞ በሁለቱም ሳይድ እንደምታዩት እዚህ ቪዲዮ ላይ ከላይም ከታችም ሙቀት እንዲሰጠው እንዲሆንልን አድርገን ልክ እንደዚህ አድርገን እናዘጋጀዋለን ማለት ነው። ኦቨናችሁ ቀድማችሁ እንዲግልላችሁ ከፈለጋችሁ ቢያንስ 10 ደቂቃ ቀድማችሁ መለኮስ አለባችሁ። ካልሆነም ደግሞ አንድ ላይ ከታችሁ እንዲሞቅ ማድረግ ይቻላል። ከዛ እዚህ ጋር እንደምታዩት ያዘጋጀነውን ዱቄት የዘረገፍነውን እንዳለ እናስገባዋለን ኦቨን ውስጥ። ያው እንደምታዩት በደንብ ሙሉ ለሙሉ መዳረስ አለበት፣ እኩል እንዲሰማ ማለት ነው። ኦቨን ውስጥ ካስገባችሁት በኋላ ቢያንስ ለ20 ደቂቃ ኦቨን ውስጥ ሙሉ ለሙሉ መቆየት አለበት። ዱቄቱን እንዳይቃጠልባችሁ ቼክ ማድረግ ይኖርባችኋል። ቢያንስ 2 ጊዜ እየከፈታችሁ ብታዩት ጥሩ ነው። ከዛ የቀረውን ጥቁሩን ዱቄት እዚህ ጋር አንድ ላይ አድርጋችሁ ታስገቡትና ይታመሳል ማለት ነው። ጥቁሩን ትንሽ ደቂቃ ነው ጥቁሩ የሚታመሰው፣ ብዙ ሰዓት አይደለም። እሱንም አብራችሁ ትከቱታላችሁ። ትንሽ ሲቀረው ያው መልኩ ወደ ትንሽ ጠቆር ይላል። በጣም አይጠቁርም፣ ግን ትንሽ ጠቆር ማለት ይጀምራል ማለት ነው። ከዛ እዚህ ጋር ከለሩ እንደምታዩት ትንሽ ጠቆር ማለት ይጀምራል። ይሄው በጣም አልጠቆረም አላረረም፣ አሪፍ ላይ ነው እንደምታዩት ማለት ነው። ከዛ በቃ እንደዚህ ይወጣል። ሳትዘጉት ኦቨኑን እንደዚህ አድርጋችሁ በደንብ ታዋህዱታላችሁ ማለት ነው። በደንብ እንዲዳረስ ሁሉንም ጥቁሩንም ነጩንም አንድ ላይ ታዋህዱታላችሁ ማለት ነው የመጨረሻ። ከዛ የመጨረሻ እንደዚህ ታስገቡታላችሁ ኦቨን ውስጥ መልሳችሁ። ከዛ 1-3 ደቂቃ ውስጥ ካቆየነው በኋላ መልሰን እናወጣዋለን፣ ኦቨናችንን እናጠፋለን ማለት ነው። ከዛ ይሁን እንደምታዩት አሪፍ ሆኖ ልክ እንደዚህ ሲሆን እንዲቀዘቅዝ እናስቀምጠዋለን። ከዛ ከቀዘቀዘ በኋላ ልክ እንደዚህ አድርገን እናቦከዋለን ማለት ነው በደንብ አድርገን። ስታቦኩ ትንሽዬ ጤፍ መጨመር እንዳትረሱ፣ ትንሽ። ከዛ ከአንድ ቀን በኋላ ያቦካነውን ሊጥ ውሃ በደንብ አድርገን እንደሚጋገር አድርገን አቅጥነን እናስቀምጠዋለን። ያደረግነው ሊጥ ከበዛ ትንሽ ውሃውን እንቀንሰዋለን። ካቀረረ ውሃ ምንም አይጨመርም፣ በቃ ራሱን አዋህዶ እንደዚህ እንጋገረዋለን ማለት ነው።